ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ስለተፈለክ አታየውም እንዴ? በእንትኑ እራሱ እየሰራ ነው እንደዚህ በቃ በጉልበት በለኛ አንቺ በቃ ነው እንዴ ዘጋሽ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። እንዴ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ። በጉልበት ነው ፈንዳ አስነቅላለሁ። ምንድነው ሳር ውስጥ አይጠፋም። ደህና ነው እንቁራሪ ሳር ውስጥ አይጠፋም። እኔ ያየሁት እንቁራሪ ሳር ውስጥ አይጠፋም። ኦኬ ሁሌ ነው ሰዎች ያላቀሳሳሪ ሴዶ ማርሻራትና ጆኒ ጂጁሱ እየተጫረሱ ነው። ተመልከቷቸው። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። ተመልከቱ እዚህ ጋር ስለተፈለክ አንተ ይዞ ይግር እግዚአብሔር በጣም ክፉ ሰው ነው። እዚህ ጋር ይሄ ስክሪፕት እንዳልሆነ ግልጽ ነው። እግዚአብሔር አልጠበቀውም ሴዶ። እኔ ይሄንን ስክሪፕት ነው ብዬ አላሰብኩም። አንተ ሴዶ ግን እንደምታስበው አይደለም። በጣም ጠንካራ ነው። ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ። አንድ ነገር እርግጠኛ ሆኜ የምነግራችሁ ማለት ነው ይሄ ነገር ስክሪፕት አይደለም እና ከሴዶ ማርሻል አርት የተመለከትኩት ኳሊቲ ምን እንደሆነ ታውቃላችሁ? ምንም አልደነገጠም፣ አልፈራም። ራሱን ለመከላከል ነው። እንዲሁም ደግሞ ከሚታሰበው በላይ ነው። እዚህ ጋር ራሱ እንትን ያለው ማለት ሳይታሰብ ነው ከኋላው የያዘው ካያችሁ ፊቱን ማለት ነውና ስክሪፕትድ እንዳልሆነ በደንብ ነው የሚያሳውቀውና ሴዶ ማርሻል አርት ከምናስበው በላይ ፐርፎርም ያደርጋል ብዬ አስባለሁ። እስኪ እናንተስ ሐሳባችሁን ኮሜንት አድርጉልኝ። ፎሎ ላይ ሼር፣ ኮፒ ሊንክ እንዳይረሳ። ኮፒ ሊንክ አድርጉልኝ። በነገራችን ላይ አካውንቴ በጣም ስለተመታ ኮፒ ሊንክ አድርጉልኝ። ቸር ቆዩልኝ። ሴዶና ጆኒ ከውድድሩ አስቀድሞ ተደባደቡም። በጉጉት ለሚጠበቀው ታላቁ ፍልሚያ ቀጠሮ ተሰጥቷቸው ውልና ፊርማቸውን አጠናቀው የኢትዮጵያ ሕዝብ እንግዲህ የሁለቱም ፍልሚያ ለማየት በጉጉት የሚጠብቃቸው ሴዶ ማርሻልና ጆኒ በአንድ አጋጣሚ ችግኝ እየተከሉ ባሉበት ሁኔታ ትግል ገጥሟል። ታዲያ አብዛኞች ይሄ ለፕሮሞሽን የተሰራ ድራማ ነው በማለት ሐሳባቸውን እየሰጡም ይገኛሉ። እናንተ ምን ይመስላችኋል? ሐሳባችሁን በኮሜንት ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ጭካኔ አይደለም ጀስት ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያደርጋታል። አይረሳውም። ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk። ኦኬ ጆኒ ሰው ሴዶን እንደምንም ኬጅ ውስጥ አስገቡልኝ እያልክ ነበር። አሁን ፈርሞልሃል። ምን ተሰማ? ጋይስ አይ ቲንክ ኢትዮጵያ ውስጥ የሚካሄዱት ነገሮች ሰሞኑን በተለያዩ ኢንፍሉዌንሰሮች the power of manifestation የሚባል ነገር አለ and I really believe in it። ሴዶ እዚህ ሪንግ ውስጥ ሲገባ ማኒፌስት አድርጌዋለሁ። I did the same thing with the previous fight. Whatever you believe you guys can bring it to reality and then watch what happens to Sedo. I'm going to manifest what I said as well. That is a promise። ከንቃተ ህሊና በላይ ሴዶ ጆኒን ቻሌንጅ ያደርጋል ብሎ አስተያየት ይሰጣሉ ሰዎች። ከንቃተ ህሊና በተሻለ ቻሌንጅ ያደርጋል ወይ ሴዶ? እኔ
to be honest ማለት ነው ብዙ ሰዎች የፋይት ዓለም ስለማይገባቸው ነው ፋይት ውስጥ አንድ ሰው ቆየ አልቆየ is not really about how challenging it is አላ 5 ራውንድ ቆይቶ ቻሌንጅ ላይ ያደርግ ይችላል እኔ እዛ ኬጅ ውስጥ ሲገባ ሴዶ የኔ ምድር ውስጥ ወይ ደግሞ የኔ ቴሪቶሪ ውስጥ እንግዳ ሆኖ ነው የሚገባው እና I want him to have a good time የሚያስታውሰው ለዛ ነው ደስ በለምለው እኔ ምቀኛ ስለሆንኩ ወይ ለመጉዳት ብዬ ጭካኔ አይደለም just ተሰበርኩት for the rest of his life ያቺን ኤክስፒሪየንስ ለዘላለም ቸሪሽ ያረጋታል አይረሳውም ሂስቶሪክ የሆነ ነገር ነው እና ያ ስብራት is የኛ ሰርቲፊኬት basically ይሄ ፋይት happen አድርጓል በምን ይታወቃል ታዲያ ይረሳል የሚያስታውስበት ነገር every time he walks every time ከወንበር ተቀምጦ ሲነሳ every time ኪክ ሊያደርግ ሲሞክር እንደ ድሮ የወጣትነቱ ወይ ደግሞ ከፋይቱ በፊት የነበረው አትሌቲሲዝም ያለው መስሎት ለመንቀሳቀስ ሲሞክር ሲያስብ እኔና እሱ ዛኬ ውስጥ ያሳለፍነውን ሰዓት በደንብ አድርጎ ያስታውሰዋል so 1 ደቂቃ ቆየ 15 ደቂቃ ቆየ what matters is the outcome and in that outcome Sedo will no longer walk እኔ በሸነፈ ምን ያው ለህዝብ ብዬ ነው የገባሁት ለህዝብ ብዬ ነው አሁን እዚህ ውድድር ላይ የገባሁት ሁሉም እንዲያቀል የሚፈልገው ለህዝብ ብዬ ነው ለህዝቡ ስትይ አገር ገጽታ ይቀየራል ወጣቱ ይነሳሳል ታዳጊው ለስፖርት ያለው ፍቅር ይጨምራል ይሄንን አስቤ ነው በቃ በገንዘቡ ብቻ ሳይሆን ወይም እናቴ ትቆጣኛለች ብቻ ሳይሆን ፈርቶ ነው ሴዶ ይላሉ እንዴት ነው ፈርተክ ነበር ነው ወይስ እንዳልከው አሁን ይሄ ነው ምክንያት ያው ሰው ብዙ ሐሳብ ይሰጣል የመሰለው ነው እኔ 20 አመት ሙሉ ማርሻል አርት ውስጥ ግን እንዲ ኖርማሊ ሊገምቱ ይችላሉ እንደዚህ ነው ፈሪ ነው አይችልም ምናም ይችላል ምናም የሰው የተለያየ ሐሳብ ነው ባይዘው ያለው አይችልም ብቻ ሳይሆን ይችላልም ይበዛል ፈሪም ይላል አራ አልፈራም ልክ ነው ይላል በጣም መሳቀቅበት ከጆኒ ሰይዶን እግሩ ሰብሯለው የሚለው ነገር ሴዶ እግሩ ሳይሰበር ከዚህ ፋይት ከወጣ እውነት እግሩ የሚሰብር ይመስላል በጣም ኢዚ እግር መስበር ስታስፈሩ ግን በጣም ኢዚ ነው ያ አይ ኖ ኢትስ ዳትስ የኔ ማናጀር ራሱ ያውቀዋል ኦኬ like I show አሳይቻለሁ like how to break እግር ሶፊያ አሳይቻለሁ ያ በጣም ኢዚ ጆኒን እንዴት እንታረገው ይመስላል 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ለምን አንተ ይፈራል በጣም ነው የሚፈራኝ በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል ያና ነው የሚፈራኝ ኦ ማይ ጋድ እና በ3 ሰከንድ ነው የሚጨርስህ በልልኝ በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ቴዲ እንቁላሉ ሊያስቀዝነኝ የባብ እንቁላል አብልቶኝ ቴዲ ኮሽ ቴዲ የባብ እንቁላል አብልቶኝ ልቀዝ ነው ወይኔ ልቀዝ የማንም ልቅም የሰው ልክ አያውቅም ልቅምቃ ዋ ያቅም አይተረከም ለሱ ነው ማንታ